እሱ እንደሚሉት መበጥበጥ አይደለም ኮሽ እንዲል እድል አንሰጥም። በአማራ ክልል ላይ እየታየ ያለውን ሁኔታ ወደ አዲስ አበባ መግፋት መፈለግ ነው። ሰላም ወዳድ የሆነውን ከህዝቦች ጋራ በሰላም በመኖር ተዋዶ ተጋምዶ የሚኖረውን የአማራ ህዝብ የጽንፈኛ ተወካይ ወይም ደግሞ ባለቤት አድርጎ ለመፈረጅ የሚደረግ ጥረት ነው። የህዝቡን ሰላም መበጥበጥ በአንድ በኩል ሳያንሳቸው፣ በሌላ በኩል ደግሞ ህዝቡ የዚህ እንቅስቃሴ ደጋፊ እንደሆነ ለማስረዳት ይጥራሉ። ስለዚህ ይህንን መከላከል ከህዝቡም ጎን መቆም ከዚህ አመራር ያስፈልጋል። ህዝቡንና የጽንፈኛውን ኃይል ነጥሎ ማየት ይገባል። አንድ የመጀመሪያው። ሁለተኛ ከኛ የሚፈልገውን ድጋፍ ሁሉ ጊዜ ስናደርግ እንደነበረው ማስቀጠል ይኖርብናል። ሶስተኛ ከተማችን ላይ በምንም አይነት ኮሼ ማለት እድል ልንሰጥ አይገባም። እነሱ እንደሚሉት መበጥበጥ አይደለም